ቤተሰቦችዬ የዛሬው ስራዬ ከእናንተ በላይ ነው ብል ምንም አልቀጣጠብም ማለት ነው። ያው ጥግረራ በሉት እንግዲህ ቤት ሳጥብ ጀምሬ ሳሎኑን እንዴት እንዳጣብኩኝ ጹሜ እንዳልተኛሁኝ ሁሉ ነግሬያችሁ ነበረ ማለት ነው። ከዛን ሰዓት ጀምሬ ዛሬ ጁምአ ነው ብያችኋለሁ። የጁምአ ቁጥባ አዛን እስከሚል ድረስ ገና አሁን ብቅት አደረኩ ማለት ነው። የሚገርማችሁ ነገር አመተ ረህማን ራሱ ሻወር ልውሰድ እያለች እያለቀሰችብኝ ነበር። ገና አሁን ዕቃ አጥቤ አበቃሁኝ አልሐምዱሊላህ። በመቀጠል ከነ ብርቅስቅሱም ቪዲዮ ሰርችላችኋለሁ። ያንን አይታችሁ ደግሞ ይሄን ታያላችሁ ማለት ነው። ኢንሻአላህ አስተያየታችሁን እቀበላለሁኝ። ጥሩ አስተያየት ስጡኝ እላችኋለሁኝ። ሲቀጥል ደግሞ አሁን ልባክርና ጁምአን ከኔ ቤት ፏብትን መሆኑን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውዶች እንዴት ናችሁ? ከነገለሁ አልሐምዱሊላህ ረብል ዓለሚን። በባለፈው የጀመርኩት ብሎግ አሁን መልሼ ጀምረው ነው ማለት ነው። ውሃ ጠፍታብኝ እንዳቋረጥኩኝ ሳሎን ነግሬያችሁ ነበረ። ዛሬ ደግሞ በኃይለኛው መተኛ ላይ በፍሯ ጠቤ ሳሎን ፈርሼ እንዳሳያችሁ ላይክ እያደረጋችሁ ጀምሩት ኢንሻአላህ። ያለውን ፕሮጀክትና ፕሮግራም ደግሞ ወደ ቤት የምናየው ይሆናል ማለት ነው። አመሰግናለሁ። ላይካችሁን፣ ሸራችሁን፣ ኮሜንታችሁ፣ አስተያየታችሁ በቃ እኔ እንጃ ቃል ያጥረኛል ወላሂ ለአዚም እውነት ለመናገር በጣም ደስ ያለው። አላህ ያስደስታችሁ። እኛም ኢንሻአላህ በሀገራችን ሆነ በቤታችን ሆነ በአላህ ፍቃድ እንደዚህ እንዳንቺ ምንሰራ ያድርገን። ዱዓ አድርጌ ለምትወላችሁ አላህ ደግሞ ለሁላችንም ቢሆን ደስታን ይምረጥልን ማለት ነው። በመቀጠል ደግሞ ይሄን አጥርቼ ሳበቃ አሁን ከንጋት 12 ሰዓት ሆኗል። ጾሜ ሳግጄ አልተኛሁም። ዛሬ ጁምአ ነው። ቤቴን ፏ አድርጌ ልጆቼ ከትምህርት ቤት ሲመጡ ወደ መስጂድ ይሄዳሉ ማለት ነው። ብሎጌና ፕሮግራሜን በሚያምር ሁኔታ እፖስትላችኋለሁ እናንተ ከጎኔ ስትቆሙ ማለት ነው። ኢንሻአላህ አሁን ወደ ስራ ልግባ ማለት ነው። ስትጀምሩ ግን በላይክ ወዳችኋለሁ። አስተያየታችሁ በጣም ያስደሰተኝ ስለሆነ አሁን ወደ ስራ ልግባ። የመጨረሻው እንትን ላይ ስለሆነ ማህተም ላይ ስለሆነ ኦሞላ አደረግበት ነው ማለት ነው። ሽታው አቧራ ላይ ኢንሻአላህ ያለውን ነገር ደግሞ እናየዋለን። በል ጥግረራ ላይ ነሽ ሰምታችኋል። እናንተ ብቻ ሌላችሁም ጥግረራ እኔ ተካፍያችኋል።
ወይቶች አይዛችሁ ኖሪ ምክንያቱም በቃ አላደጋ አንዳንድ ጊዜ በሰው ማለት እችን ይዘን ወዲያ ወዲያ እንላለን። ከዛ ቀኑ ሲደርስ ደግሞ በቤታችን ሲሆን አልሐምዱሊላህ ብዙ ነገር ደስታ ይሰማል ማለት ነው። እኔ የተሰማኝ ደስታ እናንተ ደስታ ትችላላችሁ ኢንሻአላህ አንድ ቀን
ውድቺ አያችሁ ጧት የጀመርኩ እንግዲህ እያጠብኩ ነበርኩት ቆሻሻ ላሳያችሁ ማለት ነው። ወተት ከወተት ቅቤ እናገኛለናል። ምን ሲል ሲረጋ ገባችሁ? ይሄ አባባሌ የረጋ ሰው ረጋ ያለ ሰው ጥሩ ነገር እንጂ መጥፎ ያገኘው ያወጣሁትን ቆሻሻ ላሳያችሁ። በቃ እንደ የታጠብሽው በቃ እንግዲህ ፈርሹ እያሉኝ ነበር ማለት ነው ጎረቤቶቼ። ከዛ ምክንያቱም በቃ በአንድ ፊትሽ ጨርሽ ማለት ሀሳብ ማለት ነው። አይ ቆይ ችግር የለውም ይሄን የታጠበው ይለበስ ብዬ እኔ ደግሞ ሶብርን ያስኩኝ ማለት ነው። እዩት እንግዲህ አተላው ወይ አረቆ ጠጋላ አይደለም አያችሁት? እስኪ በጣም ይገርማል ማለት ነው። ይሄ ቆድ የለም አሻዋ ነው እንግዲህ ከቤት ላይ የወጣው ነው ማለት ነው። ይሄ አያችሁት? እንደዚህ ሆኖ ተንጣሎ ውሃይቱ ከወንዳት ነበረ እስካሁን ድረስ ደርሻለሁ። አልሐምዱሊላህ አሁን ሳሎን ያናብቻለሁ ማለት ነው። ቀጣይ ወደ ሴቶች ክላስ ማዘገጃጀት ነው የምሄደው። አሁንም ተከታተሉ። መንቅርቅር ያለውን አሳያችኋለሁ። መልሼ ደግሞ ፏርቄ አሳያችኋለሁ ማለት ነው። እሺ ሀባይቦች፣ ይሄው ሀባይቦች አሁን ፏርቄ እስኪ ያንን አተላና ዲፍረስ ፏ ሳረገው ዋው ማሻአላህ አያችሁት? በቃ አልተማመንላ ይሄ የውሃይቱ ኃይል እንደዚህ ሆናብኝ በባል እያረኩኝ ኑሮ በዘዴ ጨረስኩ ማለት ነው። አያችሁት? ይሄ ወደ ዳርዳር ያለው ማፈቂቃ ሲሚንቶ ነው ማለት ነው። ኢንሻአላህ ዛሬ አስለቅቀዋለሁ ማለት ነው። በተረፈ ምን እንደሚመስል አስተያየታችሁና ኮሜንታችሁ እንዳይለየኝ። የበረንዳ ጌጧን ከፈለጋችሁ እጠቁማችኋለሁኝ። እኔ ያሰራሁበት ቦታ ታሰራላችሁ። እንዴት እንዳያችሁት የበረንዳ ጌጡንም ትነግሩኛላችሁ። እወዳችኋለሁ። አስተያየታችሁ በጣም ይመቸኛል። ዛሬ ማን ነው ጁምአ፣ እሁድ ቀለም ተቀብተው ደግሞ አሳያችኋለሁ የበረንዳ ጌጡ። ውዶችዬ ወደ መጨረሻ ወደ ማዘገጃጀት ክፍል ልገባ ነው። ጽዳቱን ጨርሻለሁኝ። ሳሎን ማጠብ፣ በረንዳ ማጠብ ምናምን ቀርቷል፣ አልቋል። አሁን ላይ እኔና መተረህማን ቀርተናል። ልጆችን ወደ ትምህርት ቤት በመሃል አቋርጬ ልኬያለሁ። መተረህማን የበላችበትን አታነሳም ማለት ነው። አያችኋት? ስፍራት አልተደረገልኝ ብላ ነው መሰል። እንግዲህ የልጆች መጫወቻ ከፈለጋችሁ ለልጆቻችሁ ሰርፕራይዝ ማድረግ ይሄው የልጆች መጫወቻ በዚህ ሙልት ተደርጋ የምትሸጠው 900 ብር ናት ማለት ነው። ድሮ ገና መጀመሪያ ወግድ ላይ ባልመጣ ሰዓት ገዝቼው ነበረ። ነገር ግን እየጣጣሉና እየሰባበሩ ጨርሰውብኝ ነበረ። እዚህ ደግሞ ሲያስቸግሩኝ ልጆቼ በቃ ድብር ሲላቸው አሻው ላይ ምኑ ላይ ሲሄዱብኝ ከዛ ትናንትና ይሄን ገዝቼ መጣሁ ማለት ነው። በዚህ ይሄንን በማግኘታቸው ደግሞ ትንሽ ሶብር ኑሯቸዋል ማለት ነው። እንግዲህ ፍራሽ እንደዚህ ምንቅርቅርቅር ብሏል ማለት ነው። አንድ ብዬ ላዘገጃጅ ነው። ምን ትሉኛላችሁ? ፏ አድርጌው ደግሞ አሳያችኋለሁ ማለት ነው። ሲቀጥል ደግሞ ኮሊደር ራሱ ይሄው ላጥብ ነው ማለት ነው። ውሃይቱ አሁን አለች። አሁንም እንደለየተች ናት ማለት ነው። ይሄው ሁሉንም ነው ማጥባው ማለት ነው። ሻወር ቤቱንም ማጥባለሁኝ ያለውን ነገር በቃ አለ አይደለ። ይሄ ደግሞ በበረኪና አለቅልኝ ብሏል፣ በእንትን አለቅልኝ ብሏል ማለት ነው። እስኪ ደግሞ በእንትን በቲነር ሞክረዋለሁኝ። ክላሴም እንደዚህ ምንቅርቅርቅርቅር ብሏል ማለት ነው። እንደምታዩት ኢንሻአላህ አሁን ስጨርስ ያለውን ነገር ደግሞ ፋዝምት አድርጌ አሳያችኋለሁኝ። ብሎጌን የምትወዱ ተከታተሉኝ፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ ሀባይቦችዬ። ፋብትን አድርጌ ደግሞ ያለውን ነገር አሳያችኋለሁ ማለት ነው። እስኪ ከበረንዳው ጀምሬ ላጫጭስበት ማለት ነው ዛሬ። በማዕከል ደግሞ ስልክ ተደወለብኝና አቋረጥኩ ማለት ነው። ሲቀጥል ደግሞ ቀጣይ ኢንሻአላህ ቪዲዮ ምሰራላችሁ የትዕዛዞች ቪዲዮ ፍራሽ ፈርሽ በእነሱ ባዘዙት መልኩ ነው። ለእናቶቻቸው ሰርፕራይዝ ነው ኢንሻአላህ። በሚፈልጉት ከለር ነው ማለት ነው።
ሁሉም እንደየምርጫው ነው የምፖስትላችሁ። ላይክ እያደረጋችሁ አበረታቱኝ። ቪዲዮን ሼር አድርጉት። አትሳሱ። እወዳችኋለሁ። አሁን ላይ ግን በጣም እያበረታታችሁ ነው። ወላሂ አዚም ቃላት ያጥረኛል እውነት ለመናገር እኔም ቁም ነገር ደርሼ እናንተ ጋር ደግሞ የምገናኝበት ይሆናል ማለት ነው። ብሎጌን እየወደዳችሁ መሆኑን እማቀው ላይክ እና ኮሜንታችሁ አስተያየታችሁ ሲበዛልኝ ነው ማለት ነው። እንግዲህ ይሄንን ይመስላል። አመተረማን ሻር ወሰዲት ነው ለራሷ ጁማ ደረሰብኝ ብላ አመተረማን ምን እየሰራሽ ነው? እሺ ተተለ በይሽ ተነተለ አስተሰልለም ከተገተ መጣሁን ያጠራሻለሁ። እሺ እኔ ማለት ተነለ እሺ አመጣልሻለሁ። ሻምፖ እኮ ለፀጉርሽ ነው። ሲቀጥል ደግሞ ሱመያ እየመጣኝ ነው ከትምህርት። እሺ እና ሱመያ ሳትመጣ በፊት ተፈሮ እያለች ነው ማለት ነው። ምክንያቱም ጥላት ትሄዳለች። ምንም አፍታ ኑሯት ራሱ አትጠብቃትም ማለት ነው። ሱመያ ከመጣች እየሮጠች ነው የምትሄደው ጊዜ ስለሚያጥራት ማለት ነው። ሸዋር ለመውሰድ ራሱ አትደርስም የጧት ተማሪ ስትሆን እላችኋለሁኝ። እንግዲህ ብሎጌ ይሄንን ይመስላል ሀባይቦችዬ። ሜትር ከ50 አልጋ ለምትሉኝ ደግሞ ይሄው ጥርት ባለ ሁኔታ ይሰራል ማለት ነው። ሲቀጥል ደግሞ ምን መሰላችሁ አሁን ላይ ዲዛይን የመጡ አሉ ልክ እንደዚህ ማለት ነው። በሌዘር የምታሰሩ ሰዎች እባካችሁ ብራችሁን አውጥታችሁ የዋጋ ቅናሽም አታሰሩ። ሲቀጥል ደግሞ ሌዘሩ ይነጫል፣ በምትወለውሉበት ሰዓት ይላጣል ማለት ነው። ይሄ ግን ራሱ ፍልፍል ነው ማለት ነው እንጂ ሌዘር አይደለም እላችኋለሁኝ። እስኪ ወደ በረንዳው እንሂድ ቀጥታ ማለት ነው። ሳሎኑን ፈርሼ ደግሞ ነገ እፖስትላችኋለሁ። ፖስት ጭልን በሉኝ ኢንሻአላህ እምቢ እንዳትሉ። አያችሁት በረንዳው እንደዚህ ጽድት አድርጌዋለሁኝ ማለት ነው። እዚህ ደግሞ የእንጀራ ስፍራዬንም ይሄ የምግብ ስፍራዬንም አጥቤ እዚህ ላይ አስጥቼዋለሁኝ። ኧረ ማሻአላህ ባሁሩማ በበረንዳ የሚጨስበት ረመዳን ሲፈታ ኢንሻአላህ ብሎግን ማረገው በበረንዳ ነው ማለት ነው። አብዛኛውን ጊዜ ደስ የሚል ብሎግ የሚያሳልፉ ሰዎች በበረንዳ በጣም ደስ ይለኛል። ወደ ሳሎኑ መጣሁኝ ማለት ነው። ይሄው እየደረቀልኝ ነው ማለት ነው። ይሄ ነጫጭ ሆኖ የምታዩት ጅብሰም ሲሰራ የነበረው ተፈቅፍቆ የማይለቅ የማይላጥ የሆነው ብቻ ነው ማለት ነው። በእንደዚህ መልኩ አጽድቼዋለሁኝ ኢንሻአላህ ፏ ብሏል ማለት ነው። ወደዛ ሲሄድ ቀጥታ ውጭ ላይ በረንዳው ክፍት ብሎ ይታያል ማለት ነው። እንግዲህ ይሄንን ይመስላል። ቤቱ በጣም ይጮሃል። እቃ ስላልገባበት መሰለኝ መብራት የለም አሁን ማለት ነው። ሀሳብ ታላችሁ ሀሳባችሁን ስጡኝ እላችኋለሁ። ጥግረራው እንደናንተ ሆኖብኛል እኔም ማለት ነው። የበረንዳው ዲዛይን ተመችቷችሁ እንደሆነም ደግሞ አስተያየት ንገሩኝ። በነገራችን ላይ የበረንዳው ዲዛይን ከራሳችን ጭምር የተደበለቃለ ማለት ነው። ዲዛይኖች፣ ጌጦች፣ የፈርኒቸር እቃዎችን ብዙ ጊዜ እንሸጣለን ማለት ነው። እንዲሁም ደግሞ በተለያዩ ነገሮች ነው የምገኘው ማለት ነው። መች በአንድ ንግድ ጤፍ ብቻ ሽያጭ። እስኪ ኮሪደሩ እንግዲህ ርዝመቱ ከዚህ ጀምሮ እስከ ኋላ በር ይሄንን ይመስላል ማለት ነው። ብሎጌ እንዴት እንዳያችሁት ደግሞ እንዳትሸውዱኝ ንገሩኝ። እንዳትሸውዱኝ ስላችሁ አይታችሁ ህልፍ ታላችሁ ሸውዳችሁ ማለት ነው። አይታችሁ ላይክ ካረጋችሁ ደግሞ በቃ ወዳችሁታል ማለት ነው። እና ይሄንን ይመስላል። ወዳችኋለሁ። ባይ። እዚህ ጋር ደግሞ የእቃ ማጠቢያችሁ እንትን ስትጠቀሙ ደግሞ ይቺ ውሃ ማሞቂያና ውሃ ማቀዝቀዣ ያላት ናት ማለት ነው። ወደ ቀይዋ ውሃ ማሞቂያ፣ ወደ አረንጓዴዋ ውሃ ማቀዝቀዣ ናት። ሌብል አድርገን ማጠብ እንችላለን ማለት ነው። ሶኬት እዛ ጋር እሰካዋለሁ ማለት ነው። ዛሬ ደግሞ መጋረጃዬን አሰራለሁ ብዬ አስቤያለሁ። ከመጡልኝ ያለውን ነገር እነግራችኋለሁ። ባይ